መኪና በጣም ደክሞ የነበረ ማታ ዛሬ ጁማአ ነው ያው እንዳለ ሰብስቧል። አሁን የምንገኘው መስጂደ ነበዊ መስጊድ ነው የምንገኘው። ከዓለም ሁለተኛ ትልቁ መስጊድ ነው የምንገኘው። ይሄ መስጊድ እዚህ ቦታ ብዙዎቻችሁ እንደምታውቁት የእናታችን አይሻ እንዲሁም ደግሞ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሲኖሩበት የነበረውና የተቀበሩበት ስፍራ ነው እና ውስጥ ገብተን ከጁማአ ሰላት በኋላ ያለውን ነገር አንዳንድ ቦታ ቼክ አደርግላችኋለሁ። በጣም ብዙ ወረፋ አለ የእርሳቸው መቃብር ለማየት ያው ላይመች ይችላል። እንደምታዩት በጣም ብዙ ሰው ነው ያለው። እዛ ጋር በጣም ብዙ ሰው ነው ያለው። እዚህም በጣም ብዙ ሰው ስላለ ላይበቃን ይችላል። ያለውን ነገር እሞካክርላችኋለሁ። ባይዘዌ ረስተውም ሳረሳው ሰብስክራይብ አላረክማ። እሺ ሰብስክራይብ አላረጋችሁ ኮሜንት ላይ ጻፉልኝ። ልጽፍ ነው አይደል? አሁን ኮሜንት ገብተህ ሰብስክራይብ አላረኩም ብለህ ከምጽፍ ሰብስክራይብ አታረግም? መለለሁም ዲነሁም ወአተመ ዐላ ማ ፊሂ ዒዙ ልእስላም ወልሙስሊሚን። እሺ ቤተሰብ አሁን ደርሰናል። ያው እዛች ጋር ያለችው ሰልፍ ነው በነገራችን ላይ እና ረውዳ የምትባል የጀነት ስፍራ አለች እና እዛ ሙሉ የምታደርጉት ዱዓ በሙሉ ሙስተጃብ ነው የሚሆነው። እዛ እንዳለ የጀነት ስፍራ አለች። እዛ መስጊድ ውስጥ አለች። በኋላ አሳያችኋለሁ እና እዛ ሄደን ዱዓ እናደርጋለን እና ወረፋችን ደርሶ እየገባን ነው ወደ ውስጥ። የነብያችን ሰለላሁ ዐለይሂ ወሰለም መቃብር ነውና እዛ ከመግባታችሁ በፊት ማለት ነው ቀደም ብላችሁ ቡክ ማድረግ አለባችሁ። ቀደም ብላችሁ ቡክ ማድረግ አለባችሁ። እዛው የጀነት ጫፍ የምትባል ቦታ አለች ረውዳ የምትባል እና እዛ ከመግባታችሁ በፊት ቀደም ብላችሁ ቡክ ማድረግ አለባችሁ እና እዛ ጋር ስካን እያደረግን ካያችሁ በወረፋ እየገባን ነው እና እስቲ ውስጥ ገብተን አብረን እናያለን። እዚህ በኩል ይላል የቱ ነው ቤታችሁ ነው? ለምን የረውዳው ሽታ ግን ደስ ይላል ወላሂ። እዚህ ቦታ ነብዩ አለይሂ ሰላቱ ወሰለም ኢትዮጵያኖችን እዚህ ሚሉ ብለው ፈቅደውላቸው ነበር። አሁን የሚገኘው የጀነት ጨፌ በሚባለው ረውዳ የሚባል ቦታ ነው። ይሄ ቦታ የጀነት ስፍራ ነው። እዛ አሁን ያለነው ጀነት ውስጥ ነው። ጀነት ውስጥ ነው። ጀነት ውስጥ ነው። እኛ አንተ ወላሂ ረውዳ የሚባል ቦታ ላይ ያለነው እና ይሄ የነብያችን ሰለላሁ ዐለይሂ ወሰለም የተቀበሩት በዛ በኩል ነው። እቺ ደግሞ ለብቻዋ የጀነት ስፍራ ነች እና የሁሉ ሰው በዚህ ቦታ እየሰገደ ነው። አነበዊ የሚባል መስጊድ ውስጥ ነው የሚገኘው መዲና ውስጥ እና ዱዓ እናድርግ። ለእናንተም ዱዓ አደርጋለሁ ለቤተሰቦች የሚለው አሁን የምንገኘው ረሱል ሰለላሁ ዐለይሂ ወሰለም ቤት ነው እና የጀነት ጨፌ ነው። ይሄ ቦታ ጀነት ላይ አለ ይሄዳል። ይሄ እንዳለ ተነቅሎ እኛን ይዘው እዚህ የሰገደበት ሰው ወደ ጀነት ይሄዳል። እኔም ነቅሎ ወደ ጀነት ይሄዳል አይደል? ነው አሁን አትሄድም። እያሉ አልወጣም እያልኳቸው ነው። ጀነት ቦታ ቢገፈትሩኝ እራሱ አልወጣም። ዘምዘም ዋተር እየጠጣን ሰላም አለይኩም ያ ረሱላህ በነገራችን ላይ እቺ ስፓት ከገማማ መስጊድና ከሰይዲና አቡበከር ሲዲቅ መስጊድ መሀል ላይ ቁጭ ብለን ማኪያቱ ፏ ምንልበት ቦታ ነች እና አሪፍ ቦታ ነች። ባይዘዊ ሁላችሁም ብትጠቀሙ ቆንጆ ነው ብዬ እመክራለሁ። መሬት ላይ ቁጭ ብለን የምንጠጣው ያው መዲና ማለት ለበረካው ነብያችን አለይሂ ሰላቱ ወሰለም ለኢድ ሰላት የሚያሰግዱበት ቦታ የነበረ ነው። እንዲሁም ደግሞ ነጃሽ ሲሞቱ የሰገዱላቸው ቦታ ነበር። ደመናዎቹ እርሳቸው ሲሰግዱ ፀሐይ እንደሚያታቸው ይሸፍኑ ናቸው። ለምብዛ ነበር ገማማ የተባለው። ሰይዲና አቡበከርም እዚህ ቦታ ያሰግዱ ስለነበር በስማቸው ተሰይሟል ማለት ነው። አንዳንድ ቦታዎች ላይ እና ቀጥታ ወደ መካ እንሄዳለን። መካን እናያለን። እሺ ፋሚሊ አሁን የምንገኘው መዲና ውስጥ የሙስሊም ጦርነት ሁለተኛው የተደረገበት ኡሁድ ጦርነት የተደረገበት እዛው ተራራው ላይ ያለ ነው። ፊልም ላይ ምናምን ያው ብዙ ተሰርቷል ምናምን እዛ ጋር ጦርነቱ ሲደረግ ያው ተራራው ነው እኔ ሙሉ ተራራው እዛ ጦርነት የተደረገበት ስፍራው እዛው ቦታ ነው የተገኘ ነው። አሁን በዘመናዊ ወይ ተሰርቶ ምናምን ያለበት ሁኔታ ይመስላል። እዚህ ጋር ነው አይደለ እንትን ነብያችን አትውረዱ ብሏቸው ሰባ ምናምን ወረዱት። አጠቃላይ ቦታው ኡሁድ ይባላል። ኡሁድ የሚባለውን ስያሜ ያገኘው በዚህ በተራ
የተራራው ስያሜ ነው። ይህ ተራራ የጀነት ተራራ ነው። የውመል ቂያማ ጀነት ዱንያ በምትጠፋበት ሰዓት ወደ ጀነት ከሚሄዱ ተራሮች አንዱ ይህ ነው። ጦርነቱ የተካሄደበት ቦታ ይህ ሜዳው ነው። እንግዲህ የጀነት እነዚህ ተራሮች ጀነት ይገባሉ። አዎ እነዚህ ይሄ እንዳለ 7 ኪሎ ሜትር የሚሆን ርቀት ከዱንያ ተራራዎች ይህ ብቻ ነው ጀነት የሚገባው። ወላሂ አዎ ጀነት ሙሉዋ ተራራ የላትም፣ ሜዳማ ነች። ወንዞቿም በሜዳዎቿ ነው። እንደ ሸለቆ ምናምን የሚባል ነገር የላትም። ባይዘው ፊልም ላይ አይቼዋለሁ እንዳለ እንትን ሲል ሐምዛ ያቺ ክፉዋ ሴትዮ ጥቁር ሰውዬ ተዚናቸዋል በጦር እንዲያርጉ የምትሽከረከር ሴትዮ በቀለበት ሲከት ምናምን እሱን ገለውት ምናምን ተዘኛል ጉበቱ ልብለው ነው። ያው ያ ክስተት የተከሰተበት ቦታ ይህ ነው። እንደ ፊልም አድርገው ለማቅረብ ሞክረዋል። ላኪን እንትኑ አጠቃላይ ክስተቱ ምንድነው አጠር አድርገን እናውራው ካልን ነብዩ አለይሂ ሰላቱ ወሰላም ከዚህ ጦርነት በፊት የበድር ጦርነትን አድርገዋል። በድር ማለት ከዚህ ወደ 180 ኪሎ ሜትር የሚርቅ ቦታ ነው። እዛ ቦታ ላይ ሙሽሪኮችን አሸንፈው ነበር። ሙሽሪኮች በቀጣይ አመት ለመበቀል ብለው መጣው እሳቸው ጋር ጦርነት ያደረጉበት ቦታ ነው። እዚህ ቦታ ላይ ታዲያ ሰይዱና ሐምዛ ኢብኑ አብዱል ሙጠሊብ የነብዩ አለይሂ ሰላቱ ወሰላም አጎታቸው ናቸው። በጥቢ ደግሞ ወንድማቸው ናቸው። አብረው የጠቡ ናቸውና እሳቸው እዚህ የጦር መሪ ነበሩ። አንድ የጦር መሪ ማለት ነው። ዋናው የጦር መሪ ነብያችን አለይሂ ሰላቱ ወሰላም ናቸው። ወደዚህ ጦርነት ሲመጡ 700 ሱሐባዎች ሆነው ነው እዚህ ላይ የተገኙት። እነሱ ከመዲና ሲነሱ 1000 ነበሩ። 300ዎቹን አንድ ሙናፊቅ መለሳቸው። 700 ደረሱ እዚህ ሱሐባዎች ማለት ነው። ሙሽሪኮች ግን 3000 ነበሩ። 3000 ለ700 ነው እዚህ ላይ ጦርነቱ የተካሄደው። እዚህ ጦርነት ላይ እዚህ እቺ አሁን ምናት ከኛ የቆምንባትና ይህች ተራራ ማለት ነው 70 የሚሆኑ ሱሐባዎችን እዚህ ላይ አስቀመጡና የቀስት ወርዋሪ ያደረጓቸው። ለምንድን ነው እዚህ ያደረጓቸው? እንደምታየው እሳቸው መጣው እዚህ ላይ ሲቀመጡ በቀኝ በኩል ሙሽሪኮች ማጥቃት አይችሉም። አንድ ያላቸው አማራጭ ምንድነው? እንደዚች በጀርባ መጣው ሙስሊሞችን ማጥቃት ነው። በጀርባ መጣው እንዳያጠቁ ሰባዎቹ እዚህ ቁጭ ሰባዎቹን እዚህ ቆሙ አሏቸው። ሙሽሪኮቹ በዛ አቅጣጫ ነው የመጡት። እንደዚህ መጡ። ምንም ማድረግ አልቻሉም። ሙስሊሞች እያሸነፉ መጡ። ከዚህ የነበሩት ከሰባዎቹ 50ዎቹ በቃ አሸንፈናል ብለው መውረድ ጀመሩ።